ሄሎ ኤቭሪዋን እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እንግዲህ የ30 ቀን ዴይ ቻሌንጅ በየቀኑ ቪዲዮ ፖስት ማድረግ እንደጀመረን ይታወቃል። ዛሬ እንዲሁ ሀሳቤ ላይ እየተመላለሰ ወይም ያጋጠመኝን ከዛ አጅስ ሆነ ሼር ዩ ማለት ነው ወደ እናንተ ሼር ለማድረግ ዝም ብዬ ሀሳቤን ሼር ለማድረግ ነው ዛሬ የመጣሁት ማለት ነውና አዶን ነው እኔ ብቻ ነኝ ወይስ እንደዛ ኤክስፒሪየንስ ያደረጋችሁ ካላችሁን ፕሊስ አሳውቁኝ። አንዳንድ ሰዎች ማለት ነው በላይፋቸው ወይም በህይወታችን መቼም ስንኖር በስራ ምክንያት ሊሆን ይችላል፣ በትምህርት፣ በቤተሰብ፣ በተለያየ ምክንያት በጣም የተለያዩ ሰዎች የተለያየ ባህሪ ያላቸው፣ የተለያየ እምነት ያላቸው፣ የተለያየ የላይፍ ራሱ ምናይበት መንገድ የተለያየ ነው። እንትናችሁ እንደየመልካችን እይታችንም የተለያየ ነውና የተለያዩ ሰዎች ያጋጥሙናል በላይፋችን ላይ እና አንዳንዶቹ የሆነ ስንቀርባቸው እና ፐርሰናሊ እኔ አሁን ማለት ነው ትሩ ታይም አሁን ያለኝ አቲቱድ ወይም ደግሞ አሁን ያለኝ እንትን ሰው በጣም ነው የማከብረው። ማንም ነኝ ብዬ ነው የማምነው። ሰው ምንም ነገር ውስጥ ብሆን ሰው አልንቅም። በጣም እርግጠኛ ሆኜ ባህሪ እንዲህ ነኝ አልልም በሌላ ባህሪዎቼ። ምክንያቱም ሌሎች ሰዎች እናንተን ሲገልጿችሁ ምንድነው የሚባለው ሲገልጿችሁ ይሄን ቪዲዮ ማለት ነው ሶሪ ኤዲትም አላረገውም እንዲሁ ዋራይ ፊል ስለሆነ ምን በአሁኑ የሆነ ፊልም ማረገውን ስለሆነ ሼር ላረጋችሁ የፈለኩትና ላረጋችሁ ይሄ ሼር ማድረግ ስለፈለኩኝ ማለት ነው። ኤዲትም አላረገውም እንዲሁ ነው ወደ እናንተ እንትን የምለውና ምን አለ መሰላችሁ ምን እያልኳችሁ ነበረ የተለያዩ ሰዎች ይሄ እንዲህ ነኝ አልልም እንዲህ አይነት ባህሪ ያለኝ ብዬ አላወራም። ምክንያቱም ሰዎች ናቸው ከኛ ጋር ጓደኛ ሲሆኑ ወይም ደግሞ በዙሪያችን ያሉ ሰዎች ናቸው ሞርኛን ሊገልጹን የሚችሉ ብዬ አምናለሁ። ኦፍኮርስ እኛ ራሳችን እንዲህ ነኝ ብለን የምንገልጸው የራሳችን የሆነ ባህሪ ሊኖረን ይችላል። ግን አብዛኛው ጊዜ ከኛ ጋር በጣም ብዙ ጊዜ የሚያሳልፉ ሰዎች ናቸው ስለኛ የሚያወሩት ወይም ደግሞ እኛን ሊገልጹን የሚችሉ ብዬ አምናለሁና አብዛኛው ጊዜ እኔ እንዲህ ነኝ ምናምን እምል ሰው አይደለሁም። ግን በጣም አንድ እርግጠኛ ሆኜ የማወራበት ባህሪ ቢኖረኝ ሰው አልንቅም። እኔ አውቃለሁ ሰው እንደማልንቅ ማለት ነው። ምክንያቱ አይነው ዛስ እኔ ማንም ሆኔ እግዚአብሔር ደግሞ ከምን እንዳነሳኝ አውቃለሁ። አሁን ምን ላይ እንዳስቀመጠኝ አውቃለሁ። ለቀጣዩም ደግሞ ምን ላይ እንደሚያስቀምጠኝ አይነው ከእግዚአብሔር ጋር ሆኜ ምንም አይነት የህይወት ከፍታ ብኖር ራሱ እግዚአብሔር ምንም አይነት ከፍታ ውስጥ ቢያስቀምጠኝ ራሱ ድሮ የነበረች ራህዋ ነኝ። የሆነ ድሮ ማንም እያለች ተማሪ እያለች የነበረች ራህዋ ነኝ። ባህሪ በተፈጥሮ አይደል ነው ሰው አልንቅም። አንዳንድ ሰዎች ምን አይነት ሰዎች ይገጥማቸዋል መሰላችሁ? እንደዚህ ሰው እንዴት ነው ወደ እነሱ ሌቨል ወይም ደግሞ ወደ እነሱ ደረጃ ወርዳችሁ ካላወራችኋቸው በስተቀር በቃ ሊገባቸው አይችልም የእናንተ ዋጋ ማለት ነው። ወይም ደግሞ የእናንተን ነገር በቃ ወደ እነሱ ባሉበት ሌቨል ካልወረዳችሁ በስተቀር ሊገባቸው አይችልም ማለት ነው። ኤንድ የሆነ ትንሽ ቀርባችሁ እንትን ስላላችሁ እንደሌላ ሰው ምንድነው የሚባለው እንደሌላ ሰው የሆነ ደስ የማይል ባህሪ ስላላሳያችኋቸው እናንተን በቃ አውቀው የጨረሰው በቃ እኔ እኮ አውቃታለሁ ወይም ደግሞ እኔ እኮ አውቀዋለሁ ነገር ብለው አክት ያደርጋሉ ማለት ነው። አንደኛ ነገር ሰው አይታወቅም። ሰው አውቀዋለሁ አይባልም። ምናልባት የሆነ ሰው ለኛ መልካም ከሆነ ወይም ደግሞ ለኛ ግልጽ እየሆነ ቢሄድ ያ ሰው ዛሬ ነው የምናውቀው። ነገ ሌላ ሰው ልጅ የሆነ ማንም ሰው በነበረበት እንትን አይቀጥልም። የተለያየ ባህሪ ለውጥ ያመጣል፣ የአቲቱድ ለውጥ ያመጣል። እስከ ኖሩን ድረስ ምንም ባናነብ እንትን ባንል ራሱ ምንም አይነት ትምህርት ራሱ ባንጨምር ላይፍ ራሷ የላይፍ ኤክስፒሪየንስ ራሱ ሰው እንትን ይለዋል ይቀይረዋልና ሰው አውቀዋለሁ አይባልም። እንትን የምታረጉ ይሄ ሰው ስላከበራችሁ አብሯችሁ እንትን ስላለ እንደሌላ ሰው እንትን ስላላሳየ አክብሯችሁ እናንተን እንትን ስላለ ያ ሰው ታውቁታላችሁ ማለት አይደለም። እንትን ክብርን ማስጠበቅ ሌላ ነው፣
ሰውን አለመናቅ ሌላ ነው፣ ክብር ደግሞ አለመስጠት። እኔ ፐርሰናሊ አሁን የማደርገው ምን መሰላችሁ? እንደዚህ አይነት ነገር ሲገጥመኝ እኔ ነው ብዙ ሰዎች እያገኘን በሄድን ቁጥር አይ ቲንክ ብዙ አይነት ኤክስፒሪየንስ ነው እያገኘን የምንሄደውና በቃ አሉ በጣም ብዙ ሰዎች አሉ ማለት ነው። ስታከብሯቸው እንትን ስትሉ እነሱን ለመረዳት እንትን ስትሉ በቃ እኔ እኮ አውቃታለሁ ወይም ደግሞ እኔ እኮ አውቀዋለሁ ብለው አክት ለማድረግ የሚሞክሩና እንደዛ ሲያደርጉ እኔ የማደርገው ምንም አላወራም። ምክንያቱም ሰው ምንድነው ያለው ዲያቆን ሄኖክ ኃይሌ ሲያስተምር ሬሳ ራሱ የሚፈራው እኮ ዝም ስለሚል ነው አለና ባወራን ቁጥር አይ ቲንክ እንትን ነው ሰዎችን የሚያደርጉትን ነገር እኛ መቆጣጠር አንችልም። ሰዎች ለሚያደርጉት ነገር እኛ ኮንትሮል የለንም፣ ፓወር የለንም። ምንድነው ኮንትሮል ያለን እኛ how to we react፣ ግን እንዴት ሪአክት ማድረግ እንዳለብን ለዛ ነገር ግን full of control አለን ማለት ነው። ሪአክት አላረግም፣ ዝም ነው የምለው። ይሄ እኔ እኮ እንዲህ ነኝ ምናምን አልልም። ምክንያቱም እኔ አውቀዋለሁ፣ ወርዜን በደንብ ነው የማውቀው፣ የኔ ዋጋ አውቀዋለሁ። ያ ሰው ማክበሬና ይሄ እንዴት ነው መስማቴ ማክበሬ እንትን ማረጊ አውቃታለሁ። ስታፍ እንትን ሊል ከሞከረ ወይም ልትል ከሞከረች እንደዛ የሚያደርጉ ሰዎች ካሉ በላይፌ ውስጥ አይ ጀስት ሙቭ ኦን ማለት ነው በሳይለንት። ምክንያቱም አልናገርም እንትንም አልልም። አይ ኖ እንዴት ራሴን ማክበር እንዳለብኝ። ሰዎች ደግሞ የመጀመሪያ ስቴፕ ኢን ምንም አይ ካን ፊል ዘ ኤነርጂ ራሱ ማለት ነውና ምንም አይነት ስቴፕ ለመውሰድ ሲያስቡ ነው እኔ የምርቀው ማለት ነው። ምንም እንትንም አላረግም አላረ ይሄ እንዴት ልበላችሁ፣ ይሄ መታገስ እኔ እኮ እንደዚህ ነኝ እንዴት እንደዚህ ትያለሽ እንዴት እንደዚህ ትላለህ ምናምን አልልም ጭራሽ። I just move on, you know. I don't have to prove myself for anybody, you know. እኔ አውቀዋለሁ የኔ ዋጋ እኔ አውቀዋለሁ። so I don't have እንትን እኔ እኮ እንደዚህ ነኝ እንደዚህ እኮ የማስበው ምናምን እኔ እኮ እንደዚህ አስቤ ነው እንጂ ምናምን አልልም። ምክንያቱም ደሞር በአወራን ቁጥር ደሞር ነው ዋጋችን እያጣን የምንሄደው ብዬ አስባለሁ። እንደዛ ስል ማውራት ባለብን ቦታ ኤክስፕሌን ማድረግ ባለብን ራሳችን ለሰዎች አይ እንዲያስቤ ነው ማለት ባለብን ሰዓት ማለት አለብን። አውቃለሁ ዛት የምንልበት ሁኔታ ግን ይለያያልና I just move on, you know። እንትን አልልም ይሄ እኔ እኮ እንዲህ ነኝ እንዲህ ስላል አልልም። just በሳይለንት ነው ሙቭ ኦን ማድረግና የሆነ ሰዓት ሪች አውት ለማድረግና እንዲህ ምን ሆነሽ ነው ሳደንሊ እንደዚህ የተቀየርሽው ምናምን ሊሉ ከመኮማጅ ሰኔ እንጃ ቢዚ ሆንኩኝ እንዴ በቃ አይጀስ እንደዛ ብዬ ነው የምዘጋው። ምክንያቱም በቃ አይ ኖ አይ ካን ፊል ላይክ ከዛ በኋላ ብፈልግ ራሱ ውስጥ አይፈቅድም ማለት ነው። ከነዛ ሰዎች ጋር ለመቀጠል በፍሬንድሺፕ ሆነ በተለያየ በነበረው ግንኙነት ለመቀጠል እኔ ራሱ ብፈልግ አይ ጀስት ውስጥ አይፈቅድም ማለት ነው። ምን ልላችሁን የመጣሁት እኔ አለ ነው አይ ጀስት ፊል ኢት እና አይ ዋና ሪከርድ ኢት ማለት ነው። የሆነ ሰዎች እንደዛ ሲያረጓችሁ እንትን አታርጉ። እኔ እኮ እንዲህ ነኝ እንዴት እንደዚህ ስላረኩ ነው እንዴ የምታረገኝ ወይም እንደዚህ ስላረኩ ነው እንዴት የምታረጊኝ ምናምን ኤክስፕሌን አታርጉ። እሺ ደሞር ባወራን ቁጥር ወይም ደሞር ባወራችሁ ቁጥር እንትን ነው በዛ ሰው ውስጥ ሚዛናችሁ ነው የምትቀንሱትና እናንተና እግዚአብሔር ታውቁታላችሁ። የእናንተ ዋጋ ያላችሁ ልብ እናንተ ታውቁታላችሁና just move on in silence እና don't explain yourself for anybody that እንትን ዲዘርቭ ለማያደርግ ሰው የእናንተ ኤክስፕላኔሽን ማለት ነውና በቃ በሳይለንስ ሙቭ ኦን አድርጉ። ራሳችሁን እንትን በሉ እና እንደዛ የምታረጉ ሰዎች ካላችሁ ደግሞ የሆነ ሰው ዝቅ ብሎ እናንተን እንትን ለማለት ለመርዳት ሲሞክር ለመረዳት ሲሞክር የሆነ ለማገዝ ሲሞክር ያ ሰው ከናንተ ጋር ፍሬንድ ስለሆነ እናንተን ለመርዳት ስለሞከረ እንትን ያ ሰው አቅልላችሁ አትዩ። እሺ ምክንያቱም እንዳቀረባችሁ እናንተን እንደቀረበ እናንተ እንድትቀርቡት እንደፈቀደላችሁ እንዴት ማራቅ ከናንተ መራቅ እንዳለበትም ያውቃል ያ ሰውና ዶንት ዱ ዳት። እና ሰው ደግሞ ይሄ አውቀዋለሁ አይባልም።
ሰው ይቀየራል በየቀኑ። እኛ ራሱ ትናንት የነበረን እድገትና አሁን ራሱ ያለን አቲቱድ የተለያየ ነው። ትምህርት ቤት ላይ ሃይ ስኩል ላይ እያለን የነበረ ወይም ደግሞ ዩኒቨርሲቲ ላይ እያለን የነበረን አስተሳሰብ ወይም አቲቱድ አሁን አይገናኝም ጭራሽ። እኔ አሁን እንደዛ አይነት ሰው ነበርኩ ምናምን የምልበት ማለት ባህሪ ያለኝ ማለት ነው። እንዴት ነው እንደዚህ እያደረኩ የነበረ ምናምን የምልበትና ሰው በየቀኑ በኖረ ቁጥር እና ደግሞ የተለያየ ኤክስፒሪየንስ ባገኘ ቁጥር በላይፍ ይቀየራል ለላይፍ ያለው እይታና ሰው አውቀዋለሁ አይባልም። ምክንያቱም የምታውቁት እናንተ ትናንት የነበረው ዛሬ ሌላ ሰው ነው ያ ሰው እና እንደዛ የምታረጉ ሰዎች ካላችሁ ሰው አውቀዋለሁ እንደዛ አታድርጉ ፕሊዝ። እንደዛ አክት የተደረገባችሁ ወይም እንደዛ ፊል ያደረጋችሁ ሰዎች ካላችሁ ደግሞ ሰዎች ለመርዳት ወይም ደግሞ ሰዎችን ለሰዎች ጥሩ ለማድረግ ሞክራችሁ ኢን ሪተርን ግን የሰጧችሁ እንትን አሪፍ ካልሆነ just move on in silence. Don't explain yourself. Don't like try to እንትን ይሄ ወርዛችሁ እኔ እኮ እንደዚህ ነኝ ምናምን ብላችሁ የእናንተን ዋጋ ለዛ ሰው ኤክስፕሌን ለማድረግ አትሞክሩ። just move on በቃ። ዲዘርቭም አያረጉም የእናንተ ኤክስፕላኔሽን፣ ዲዘርቭም አያረጉም የእናንተ ታይም እና ላይፍ ኢዝ ሾርት ነው። በቃ ምንድነው የሚባለው ህይወት አጭር ነች። ሶ ሊቭ ኢት ራይት ማለት ነው በትክክለኛው ጥሩ። በጣም ብዙ እዚህ ፕላኔት እዚህ ምድር ላይ በጣም ደስ የሚሉ በጣም ብዙ ሰዎች አሉ እናንተን የሚመስሉና ሶ ጀስት with the right people እናንተን ከሚመስሉ ሰዎች ጋር ታይማችሁን እንትን ወርዝ የሚያደርጉ ሰዎች ጋር ጊዜያችሁ አሳልፉ። don't ever explain yourself to anybody that don't deserve your time, your energy. Now I just want to share this, you know. I was እንትን እያደረኩ ነበረ ፊልም ማድረገው ነው at the moment እና suddenly ነው ስልኬን እንትን ብዬ ይሄን ቪዲዮ ሪካርድ እያደረኩ ያለሁት እና ሶ የዛሬ የሚሆነው እንግዲህ የዛሬ ቪዲዮአችን የሚሆነው ይሄን ነው የሚሆነው። I don't know if you እንትን ካገኛችሁበት ቁም ነገር ካገኛችሁበት ከዚህ ቪዲዮ I just want to share, you know. Thank you for watching. ይሄን ቪዲዮን ስለተመለከታችሁ አድርጌ አመሰግናለሁ። ነገ በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑልኝ። Thank you for watching. Bye.